ኦኬ እነዚህን 42 ነጥቦች ማለት ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወድ የሀገሮች ልጆች ኢትዮጵያውያኖች ሁላችሁም በያላችሁበት ሀገርና ቦታ ሰላማችሁ ይብዛ እያልኩኝ ሰላም ብያለሁ ማለት ነው። እንግዲህ ሰሙ እንደሚታወቀው እጅግ አስተማሪና ጠቃሚ የሆኑ ትምህርቶችን በየጊዜው ይዛ ትመጣለች ማለት ነው። ዛሬም ደግሞ በአይነቱ ለየት ያለ ለወደ ቻናል ተከታታይ ቤተሰቦቼ የሚጠቅም የሚወዱት ትምህርት ይዛላችሁ መጥታለች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁልጊዜ የምለቃችሁ ወደ እናንተ ተደራሽነት እንዲኖረው የደወል ምልክቷን ብቻ ጫን ማለት ይጠበቅባችኋል። እንደዚሁም ለቻናል ተከታታይ ቤተሰቦቼ ደግሞ ከልብ አመሰግናለሁኝ ማለት ነው። ስለዚህ ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት የምንጠይቃችሁ ይሆናል ማለት ነው። በተለይ ደግሞ የዛሬው ለወድ እህቶቼ ለንግስቶች ማለት ነው እጅግ ወሳኝ ነገር ነው። እና ቪዲዮውን እስከ መጨረሻው ድረስ በሚገባ ጆሮ ሰጥታችሁ አዳምጡት። ከዛም ደግሞ የተግባር ሰው ሁኚ። አዳምጠሽ ብቻ ዝም ብለሽ መተው ሳይሆን ወደ ተግባሩ መግባት ይጠበቅብናል። ማዳመጡ ምንም ፋይዳ የለውም ካልተገበር ነው ማለት ነው። አንድን ሰው ባወቀው ላይ መስራት ግዴታው ነውና ማለት ነው። አውቆ ዝም ብሎ ብቻ መተው ሳይሆን በዛ ነገር ላይ መስራት ግድ ይኖራል። እና እንግዲህ ዛሬ ማለት ነው ዛሬ እጅግ በጣም ተመጣጣኝ ምግብ ብንለው ራሱ የማይጋነንብን ነው ማለት ነው። እና ከውዱ ንጉስሽ ጋር ማለት ነው ውዱ ንጉስሽ ጋር ሊያኖርሽ የሚገቡ ነጥቦችን እናያለን። ከውዱ ንጉስሽ ያ ማለት ከውዱ ባልሽ ወይም ደግሞ ባልተቤትሽ ጋር ሊያኖሩሽ የሚገቡ አደቦች እናያለን ማለት ነው። እና እነዚህ ነገሮች ከ1 እስከ 42 ነጥቦች አሉ። ስለዚህ ውዷ እህቴ እና በደንብ ጆሮ ሰተሽ ልብ ሰተሽ ልታዳምጪው ይገባል። የአክቲ ከሪማ ስለዚህ ተከታተሉኝ። ከባልሽ ጋር ሊያኖሩሽ የሚገቡ አደቦች ውዷ እህቴ፣ አንደኛ ባልሽን ከማስቆጣት አላህን ፍሪ። ሁለተኛ በክብሩ በገንዘቡና በልጆቹ ላይ ታማኝ ሁኚ። 3 የግል ችሎታዎቹንና ተሰጥኦዎቹን አወድሽለት። አራተኛ እሱ ከቤት እያለ ያለ ፍቃዱ የእሱና ጾም አትጹሚ። 5 ልጆችሽ ሷሊሆች እንደሆኑ ተንከባከቢያቸው። 6 ምክንያትሽ ምንም ቢሆን እንኳን ያለ ፈቃዱ ከቤት አትውጪ። 7 ቅርብ ዘመድ ቢሆንም ያለ ፍቃድ ሌላን ሰው ወደ ቤቱ አታስገቢ። 8 በቁጥር 1 ላይ ትኩረት የምትሰጩ ሰው ባልሽ ይሁን። ስለዚህ ውዶቼ ትኩረት የምንሰጠው ብዙዎቻችን ከባላችን ወይም ደግሞ ከውጭ ሰው የትኛውን ነው? ለመታየት ወይም ደግሞ ለመወደድ ወይም ደግሞ ለመሞገስ? አላህን እንፍራ። እሺ 9ኛ አላህን ከማመጽ ውጭ በሆነ ነገር ሁሉን ታዘዡ። እሺ መርሐባ በዩ። ምክንያቱም አላህ በፈቀደልሽ መንገድ ማለት ነው። እሱ ከፈቀደልሽ መንገድ ውጭ ያልሆኑትን ነገራቶች እሺ መርሐባ በዩ። 10 ካንቺ ጋር የሚቆይበትን ሁኔታ አመቻችለት። 11 በውበትሽ ሁሌ አዲስ ሙሽራ ሆኚ። ያ ማለት ለምሳሌ አንዳንድ ቤቶች አለን። የሚገርመው ነገር እቤት ውስጥ ወጥ ስትሰራ ቆይታ እንጀራ ስትጋግር ቆይታ ከነሊጧ ከነወጧ ባሏ ስራ ሄዶ ሲመጣ በዛ ባሏን የምትቀበል ሴት አለች፣ እህት አለች። እህቴ ባልሽ አዲስ ነገር ማየት ይፈልጋል ካንቺ ማለት ነው። ተውበሽ ቆንጅዬ ሴት ሆነሽ እና ያ መሆን የለበትም።
ለባልሽ ተዋቢ። እንደዚሁም ደግሞ እቤት ውስጥ እንደዛ ምንም አይነት ነገር ራሳቸውን ሳይጠብቁ ውጭ ላይ ሲወጡ አበባ ሙሽራ ሆነው የሚወጡ ሴቶች አሉ። እህቴ ያ ውበትሽ የምትዋቢው የምትቆነጃጁ የምትበጃጁ ለማን ነው እንዴ? ሀቁ እኮ ባልሽ ነው። እና ለሜዳ ሰው ነው እንደዛ የምትበጃጁ? እኔ የሚገርመኝ ነገር ማለት ነው እቤት ውስጥ ዝም ብለው ይሆኑና ውጭ ላይ ሲወጡ ፏ ብትን የሚሉ እህቶች። እህቴ ውበት ቁንጅና ጽድድት ለባልሽ መሆን ይጠበቅብሻል፣ መሆንም አለበት። ውጭ ላይ ስትሄጂ ኖርማል አትዘንጪ ምናምን ማለት አይደለም። ያ ማለት በአላህ በሚፈቅደው መንገድ ተወጣጥረሽ ሳይሆን ወይም ደግሞ ተኳኩለሽ እንደዚህ አይጥ መስለሽ ምናምን ሳይሆን በስነ ስርዓቱ በሚፈቀድልሽ ነገር ለባብሰሽ በስነ ስርዓት መውጣት ትችያለሽ። ግን ቅድሚያ ባልሽን ይሁን ማለት ነው። ሌላ 12 ገንዘቡን ያለ ፍቃድ አታባክኝበት። ገንዘቡን ያለ ፍቃድ ማለት ነው አታባክኝበት። 13 አብሮሽ ሲቀመጥ ጸጥ አትበይው፣ አጫዎቹ አውሪው። 14 መልካም ሲሰራ አመስግኘው፣ ዝም ሳይሆን በቃ ማመስገን። 15 በመልካም ንግግር ቀልጀው፣ በመልካም ንግግሮች አስቂው። 16 ወሬ አታብሽ፣ ወሬኛ አትሁኚ። ስለዚህ ለወሬሽ ስነ ስርዓት ባለው መልኩ ምጥን ንጥር ያለ ማለት ነው። 17 ግልጽ ሁኚ፣ አትዋሽ። ለባልሽ ግልጽ ሁኚለት። ትክክል ያልሆነ ነገር እንኳን ይጠላኛል ብለሽ በፍጹም እንዳትዋሹ። ትክክለኛውን ነገር አውሪው። 18 ከባልሽ ውጭ አትመልከች። ብዙ ቆንጆ ውብ ነገሮች ልታይ ትችላለሽ፣ ግን ላንቺ ውብሽ ቆንጆሽ ማራኪሽ ባልሽ ብቻ ነው። 19 ሲስቅ ሳቂ፣ ሲያለቅስ አልቅሽ። ያ ማለት ሲደሰት ተደሰች፣ ሲያዝን አዘኑን ተካፋይ ማለት ነው። 20 የሚወደው ምግብ አዘጋጅለት። በቤትሽ ውስጥ የሚወደውን ምግብ ሰርተሽ ሀቢቢ ና ብላ ብለሽ አብረሹ በይ። 21ኛ የሚያስደስተውን ንግግር ተናገሪ። በጣም የሚወድልሽ ንግግር ሊኖር ይችላል ከአንቺ ቃል ሲወጣ እሱን ነገር አውሪው፣ ተናገሪ። 22 ሀሳቡን አክብሪ፣ በተለይ ከሰዎች ፊት ባልሽን ሀሳቡን አክብሪለት። 23 የማይችለው ነገር መጠየቅ አታስቸግረው፣ ከአቅሙ በላይ የሆነ ነገር ማለት ነው። 24 ከቤት ሲሆን ከእሱ ጋር ተቀመጪ፣ ሲወጣ ወደ ስራ ሂጂ። 25 ያሉሽን ችግሮች ለመናገር አመቺ ወቅት ምረጭ። ያ ማለት ችግሮችን ለመናገር ዝም ብለሽ ወይም ከስራ መጥቶ ደክሞት ምናምን እነዛን ችግሮች እንትን ብትዩ ጥሩ መልስ አይመልስልሽም እና ስለዚህ አንደኛ እሱን ማርከም ነው የሚሆነው። ጥንቃቄ አድርጌ። 26 ጭንቀቱን በመልካም ንግግር አስወግጅለት። ሲጨነቅ ሲያስብ አብሽር ሀቢቢ ምንድነው የተፈጠረው ብለሽ በመልካም ንግግር፣ ይህም ያልፋል። መልካም ነገሮችን ስለዚህ እስከ 26 አይተናል። ኢንሻአላህ ቀጣውን በ27 ጀምረን እስከ 42 የምናይ ይሆናል ማለት ነው ኢንሻአላህ። እነዚህ ነገራቶች ተጠቀሚባቸው። ለነበረን ቆይታ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።